لو قال أبرشين يتكتل شبي أشهد ألا إله إلا الله وأشهد أن محمدا رسول الله ما شاء الله تبارك الله كذب ولا مسلم نشر አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ተርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን አሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ነሽ። እሺ ሙስሊም ጓደኛ ታገኛለሽ በአቅራቢያሽ በአካል? የለም እኔ ያለው ውጭ ሀገር ነው። እሺ በቃ ከታች ያለችውን ዘህራ የምትባለው ልጅ ከመጨረሻ ትታይሻለች። እሷን ፎሎ አድርጊያትና በአስታወሪያት ታስተምርሻለች። እሺ መማር ያለብሽን አንድ ሰው ከሰለመ በኋላ መማር ያለበትን ትምህርቶች ታስተምርሻለች። ስምሽ ማን ነበር? ዲልሻዳ። ማነው ስምሽ? ሌላ ቀይርልኝ። ዲልሻዳ ድንቅ። ማን ነበር ስምሽ? የመጀመሪያ ስም ማን ነበር? ድንቅ ነሽ። እሺ ብዙ አልተሰማኝም። እሺ ከዚህ በኋላ ስምሽ ኢክራም ሆኗል። እሺ ኢክራም ብለን ቃል አብረሽኝ የተከተልሽ በይ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ማሻአላህ ተባረከላህ። ከዚህ በኋላ ሙስሊም ነሽ። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ተርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን አሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ነሽ። እሺ ሙስሊም ጓደኛ ታገኛለሽ በአቅራቢያሽ በአካል? የለም እኔ ያለው ውጭ ሀገር ነው። ስራ ቤት ነው። እሺ በቃ ከታች ያለችውን ዘህራ የምትባለው ልጅ ከመጨረሻ ትታይሻለች። እሷን ፎሎ አድርጊያትና በአስታወሪያት ታስተምርሻለች። እሺ መማር ያለብሽን አንድ ሰው ከሰለመ በኋላ መማር ያለበትን ትምህርቶች ታስተምርሻለች። ስምሽ ማን ነበር? ዲልሻዳ። ማነው ስምሽ? ሌላ ቀይርልኝ። ዲልሻዳ ድንቅ። ማን ነበር ስምሽ? የመጀመሪያ ስም ማን ነበር? ድንቅ ነሽ። እሺ ብዙ አልተሰማኝም። እሺ ከዚህ በኋላ ስምሽ ኢክራም ሆኗል። እሺ ኢክራም ብለን ቃል አብረሽኝ የተከተልሽ በይ። አሽሀዱ አላ ኢላሃ ኢለላህ
وأشهد أن محمدا رسول الله ማሻአላህ ተባረከላህ። ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ተርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ አሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ነሽ። እሺ ሙስሊም ጓደኛ ታገኛለሽ በአቅራቢያሽ በአካል? የለም ምን ያለው ውጭ ሀገር ነው፣ ስራ ቤት ነው። እሺ በቃ ከታች ያለችውን ዛህራ የምትባለው ልጅ ከመጨረሻ ትታይሻለች። እሷን ፎሎ አድርጊያትና በውስጥ አውሪያት፣ ታስተምርሻለች። እሺ መማር ያለብሽን አንድ ሰው ከሰለመ በኋላ መማር ያለበትን ትምህርቶች ታስተምርሻለች። ስምሽ ማን ነበር? ዲልሻዳ ማነው ስምሽ? ሌላ ቀይርልኝ። ዲልሻዳ ድንቅ። ማን ነበር ስምሽ? የመጀመሪያ ስም ማን ነበር? ድንቅ ነሽ። እሺ ብዙ አልተሰማኝም። እሺ ከዚህ በኋላ ስምሽ ኢክራም ሆኗል። እሺ ኢክራም ብለን ቃል አብረሽኝ የተከተልሽ በይ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ ማሻአላህ ተባረከላህ። ከዚህ በኋላ ሙስሊም ነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ተርጉሙ አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ አሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ነሽ። እሺ ሙስሊም ጓደኛ ታገኛለሽ በአቅራቢያሽ በአካል? የለም ምን ያለው ውጭ ሀገር ነው፣ ስራ ቤት ነው። እሺ በቃ ከታች ያለችውን ዛህራ የምትባለው ልጅ ከመጨረሻ ትታይሻለች። እሷን ፎሎ አድርጊያትና በውስጥ አውሪያት፣ ታስተምርሻለች። እሺ መማር ያለብሽን አንድ ሰው ከሰለመ በኋላ መማር ያለበትን ትምህርቶች ታስተምርሻለች። ስምሽ ማን ነበር? ዲልሻዳ ማነው ስምሽ? ሌላ ቀይርልኝ። ዲልሻዳ ድንቅ። ማን ነበር ስምሽ? የመጀመሪያ ስም ማን ነበር? ድንቅ ነሽ። እሺ ብዙ አልተሰማኝም። እሺ ከዚህ በኋላ ስምሽ ኢክራም ሆኗል። እሺ ኢክራም